በሆርሙዝ ሰርጥ ከባድ ትንቅንቅ ተፈጥሯል። ይህ ትንቅንቅ በአሜሪካና ኢራን መካከል የተፈጠረ አዲስ ወታደራዊ ግብግብ ነው። 20 ሺህ መርከቦች በኢራን በታገቱበት ሁኔታ አሜሪካ የራሴን የመርከቦች መስመር አስምሬ መርከቦቹን እየመራው አወጣለሁ የሚል አዲስ እንቅስቃሴን መጀመሯ የግብግቡ መነሻ ሆኗል። ሆርሙዝ በኢራንና በኦማን መካከል የሚገኝ ጠባብ ሰርጥ ነው። አሁን አሜሪካ ያሰበችው ዕቅድ መርከቦቹ ከኢራን አቅጣጫ እየሸሹ ወደ ኦማን ጥግ በመጠጋት ቀስ ብለው በመሽለክ እንዲወጡ ነው። Last night was we are going to open another channel here in the south through Omani waters and we will quote unquote guide. መርከቦቹ በዚህ መልኩ ጥርግ ብለው ከሆርሙዝ ወጡ ማለት ጦርነቱ ተቀዛቀዘ እንደሚሆን አድርጋ ያሰበችው ኢራን የለምን ሲደረግ በማለት የአሜሪካ ባህር ኃይል እንዳይጠጋ ስታስጠነቅቅ ቆይታለች። አሁንም ቢሆን አሜሪካ የራሴን አዲስ የመስመር ላስምራለች እንጂ ኢራን ወደ ዘጋቾች መጠጋቱን አልመረጠችም። ኢራን በአንጻሩ እንዳትጠጉኝ ከተጠጋችሁ ደግሞ ውጤቱን ታዩታላችሁ ስትል